ቤታዊት እስካሁን ደግሞ እህቶችን ወንድሞች እስኪ በሞራል እስኪ በጨጫ እንቀበላቸው እስኪ ቤታዊት እስካሁን ደግሞ አቶ መኳንትና ወይዘሮ አገነስኪ ሲበልጣ በተተባ እንቃለተሽ في خبرين مكشان متخبي لازمين دافيد بليوا شفرته بكاشا אפשר להתקדם? השם ישמרך, יאר השם פניו אליך, יברכך. השם ישמרך, יאר
השם פניו אליך ויחונקה יישא השם פניו אליך. איזה יופי חברים, איפה הכפיים של הכפיים? דיבורים טובים איפה הכפיים חברים, כפיים? איזה יופי חברים, כפיים חברים, כפיים לצוות הדרבות בבקשה, תודה רבה. דוד, אני מזמין אותך לקרוא את הדרשה בבקשה. אורחים נכבדים, קהל יקר, בשמי ובשם בני משפחתי, אני רוצה להודות לכם על השתתפותכם בשמחתי. ביום זה אני נפרד לשלום מכל משחקי ילדות אשר ליוו את חיי בתיק אחד גדול. אני אורז את זיכרונות הילדות ואומר ביי. ברגעים מיוחדים אלו אני רוצה להודות להוריי שחינכו, גידלו ועטפו אותי באהבה בלי די. נושא אני תפילה ליושב במרומים שישמור עליהם ברים ושמחים. אורחים נכבדים, קהל יקר, ביום מיוחד זה אני סוגר דלת ופותח חדשה, והאמת היא שאני נרגש ומלא ציפייה לקראת התחנה הבאה בחיי. תקופת ההתבגרות מציבה בפני אתגרים רבים של נטילת אחריות לפיתוח הזהות העצמית. אל דרך המאתגרת אני יוצא עם ארגז כלים מקצועי אותו קיבלתי מהוריי. ארגז כלים המכיל משמעת עצמית, שמחת חיים ואהבה לזולת. מי ייתן ודרכי תהיה קלה, נעימה ובטוחה, מי ייתן ודרכי גם תעניק נחת להוריי. אורחים נכבדים, קהל יקר, נושא אני עיניי אל המרומים, ומתפלל שכל אחד ואחת מכם יברך מפי האל. תודה על הגעתכם לאירוע ועל השתתפותכם במעמד הזה. מי ייתן וכולם נזכה לבריאות ואריכות חיים, ונרבה שמחות במעשים טובים. בשמי ובשם הוריי אני רוצה להודות לכל אחד ואחת מכם באופן אישי. איזה יופי, כפיים חברים. እሺ እንግዲህ ወደ ሻማ ነው ምናምን ሶስታችሁ ታበሩታላችሁ። ወደ ሻማ ሶስታችሁ ቀረብ በሉ። እሺ ወደ ሻማ ትንሽ ቀረብ በሉ ሶስታችሁ። አቶ መኳንንት ወይዘሮ አገኘች ወደ ሻማ ወያ ዳቪድ 1 2 3 ታጠቁታላችሁ። እሺ ዝግጁ ናችሁ? 1 2 3 እስኪ አንቻችሁ ብላችሁ
አንዴ ሽሉኻን ንግዙት ወደ ዘፈን ሳናልፍ ሽሉኻን አንዴ ግዙትና ወደ ውጭ አውጡትና ወደ ዘፈን እንድናልፍ እንግዲህ እንኳን ደስ አላችሁ እያልን ለወላጆች ወደ ዘፈን ነው ምናልፍ እንግዲህ ሰፋ እያደረጋችሁ እንግዲህ መልካም ምሽት እንኳን ደስ አላችሁ። ወደ ማል ገባ ወደ ማል ቦታ ወደ ማል ወደ ማል ቦታ ነው ሰፋር
ሰፋ አድርጉት። ቦታ አለ ሰፋ ይቅርታ ጋር ትንሽ ሰፋ አድርጉት። ወደ ቦታ አለ አትጣበቡ። ትንሽ ወደ ማል ሰፋ አድርጉላችሁ ሰፋ
አቤት ጎበዝ። እስካሁን ደግሞ አቶ መኳንትና ወይዘሮ አገነች እስኪ ወደ ማል ሰፈራ ቦታ አለ ሰፋ
ትንሽ ርፈት ያስፈልገናል። እንግዲህ እንብላ እንጠጣ። መልካም ረፍት ይሁን።
ማዜምልሽ ነው የልብ የሚደርሰው አንቺ አገር አድባር የጀግኖች እናት ስስት የዋ ጎንደር የኔ መሰረት ምርቃን እየተባለ ነውና አንድ ጊዜ እንሰማማ አንድ ጊዜ እንመርቅና መስግን በሉ ዘመድ በሉ እግዚአብሔር ይስጣችሁ እግዚአብሔር ያሰንብታችሁ እግዚአብሔር ያሰንብታችሁ እግዚአብሔር በቸር ያዋለ በቸር ያሳድራችሁ አሜን ምሕረት በቁነት ይለመናችሁ እግዚአብሔር ከፍ ያርጋችሁ ወንድሜ እንኳን ተባለቤትህ እግዚአብሔር ነው ስታስቡ የነበርና ሐሳባችሁ ተሞልቶ ኑሮ ዘመዳችሁ ጋር ደስ እያላችሁ ነው ይህ ደስታ ደግሞ ሁሉ ጊዜ እናንተ ጋር ይሁን እግዚአብሔር ከፍ ያርጋችሁ ዓለም ማየት ማለት ይሄ ነው ዘመድ ይሄ ነው ዓለም ማየትና ይሄ ልጅ ደግሞ እግዚአብሔር ፈጣሪ ደግሞ እግዚአብሔር ከፍ ያርገው ይሄ ጨርቃ ልጅ የነበረ እንዲሁ ሆኖ ተመዝልጦ በጣም ያማረበት ልጅ ነውና ያማረበት ነውና ሁሉ ጊዜ ያማረበት ይሁን እግዚአብሔር ከፍ ያርገው ከፍ ያርጋችሁ ሁሉ ጊዜ ደስ ይበላችሁ ደስታውን እናንተ ጋር ያርገው እንደዚህ ደግሞ የሁላችሁ ዘመዳችሁ ጋር እንዲሁናችሁ የተደሰታችሁ ደግሞ የባርንጣው ደግሞ እንደተደሰታችሁና ሁላውን ደግሞ ጨርሶ የሰርጉ ደግሞ እንደዚህ ደርሶ ትምርቱን ተምሮ ለሰርጉ ደርሶ ደግሞ ለመብላት ለመጠጣት ያብቃል
እግዚአብሔር ከፍ ያርጋችሁ። ዘመዱም ደግሞ በሩቅ የመጣውን ደግሞ ቤት በደህና ይቆይ። ይህን ዓለም ብሎ አይቆጥርብን። አንዳንድ ምስጋና ስጡኝ ብለው እግዚአብሔር ቁመዋልና እግዚአብሔር ከፍ ያርጋችሁ እና እኛ ወልደሙት እናት አባቶቻችን ደግሞ ገነት ቦታ ያስቀምጣችሁ። አገሪቱን አገረ ገነት ያርግልን። ተባረኩ፣ ብሩክ ሁኑ። እግዚአብሔር ይስጥልን፣ እግዚአብሔር ያሰንብትልን። ተባረኩ፣ ብርኩ ነው። ክንዳችሁን ቁርጥማት ደረታችሁን ተውጋት ያድንልን። ሴቱም በቦሆው ወንዱም በስጋው የተራዳውን ዘመድ ደግሞ እናንተም ብድር ለመመለስ ያርጋቸው። እግዚአብሔር በሩቅ የመጣውንም በቅርብ የመጣውንም ክንዱን ቁርጥማት ደረትን ተውጋት ያድንልን። ተባረኩ፣ ብርኩ ነው። ጨቅላ ደግሞ አድጎ ባርቢጥ ባሁኖለታልና አድጎ ደግሞ ጣባውን ጨርሶ ለመዳር ለመኳል ያውቃው። እናት አባቶቹን ያሰንብትለት። ያች ወለላ እናታችሁ ይኸው ታማ ብዙ ጊዜ ቆይታ ይኸው እንዲህ ያለ ልጆቿም ሲመጡ ሳታይ ይህንን ዓለምም ሳታይ የወዚህ ዓለም አለፈች። እንዴት ይደረግ? እግዚአብሔር ነፍሷን ይማረው። የሞተውን ሁሉ ዘመዳችን ነፍሱን ይማረው፣ አይከልከል ያግባልን። እግዚአብሔር ደግሞ ቸር ያሳድገው፣ አፈለምለም ያርገን። እግዚአብሔር ብተድም ዘመዴ የቅርቡም የሩቁም ቸር ነገር ይቆይህ። ዚክር እግዚአብሔር ተባረኩ፣ ብርኩ ሁኑልኝ። እግዚአብሔር ይስጥልን፣ እድሜ ይስጥልን። እግዚአብሔር ሰላም የዋለ ሰላም አስመሽቶና ሰላም ያሳድረን። አገሪቱን ሰላም ያርግልን። የሰውም ጤናውን ይስጥልን። የወጣውን ሰራዊት ይመልስልን። እግዚአብሔር እርቀ ሰላሙን ደግሞ ያጥናልን። እችን ሀገር ለሰላም ሁልጊዜ ለሰላም ያርግልን። እግዚአብሔር በእውነት ይሄ ዓለም የሚባል እንደዚህ ነው። በእውነት ልጅ ከዚህ ደረጃ ደርሶ እንደዚህ አስተምሮ ከዚህ ደረጃ መጀመሪያ መድረሱ በጣም ጥሩ ነው። ወደፊት ደግሞ ጠባውን ጨርሶ ተምሮ ጨርሶ ተድሮ ተኩሎ ደግሞ ለማየት ያብቃችሁ። እግዚአብሔር ይስጥልን። የዛሬዋን ቀን የባረከ አምላክ የተመሰገነ ይሁን። ሰሞኑን ይህ ዝናብ ትንሽ ከበድ ብሎ ነበር። ዛሬ እንዲያው ትንሽ እንትን ሆኗል። ያው ወራቱ ቢሆንም እግዚአብሔር የጥሩ ዝናብ ያርገው፣ የመልካም ወራት ዘመን ያርግልን። እግዚአብሔር አድረን ውለን ለመገናኘት ያብቃን። እዚህ የተራዳውን ዘመን ሁሉ ብድር ለመመለስ ያብቃ። በእውነት እኛን ወልደው የሞቱትን እናት አባቶቻችን እናታችን እህታችን ይህን ዓለም ሳታይ የሞተችውን እግዚአብሔር ነፍሷን ይማረው። እግዚአብሔር አይከልከል ያግባት። እግዚአብሔር በእውነት ይህን ዓለም አይታ በሆን እንዲያው ጥሩ ነበር። እንግዲህ ምን ይደረጋል፣ ሳታይ ሁዳለችና አሁንም መልካሙ ነገር ያስቀምጣት። እግዚአብሔር ይስጥልን። የተወለዱ ልጆች ደግሞ እንደዚሁ ደግሞ ተባብራችሁ አንድ ላይ እንደዚህ ደስታውን ሁሉ ጊዜ ለማየት ያብቃችሁ። እግዚአብሔር ይህን አባታችሁን ደግሞ እግዚአብሔር ያቆይላችሁ። እግዚአብሔር ይስጥልን። አድረውለን ለመገናኘት ያብቃን። በሰላም ያዋለውን በሰላም ያሳድረን። አሮ ለመነሳት ውሎ ለመግባት ያበቃን። ክብሩን ሰፋ አድርገው ፈጣሪ አምላክ እንኳን ደስ አለህ ወንድም ዓለም። ሰው ተደረሰው መድረስ ትልቅ ዓለም ማለት ይሄ ነውና ዓለሙን ያሳይህ። ያሽከር ደግሞ ታገሪቱ ተተክቶ ተምሮ አልፎ እናት አባቱን የሚያኮራ ያድርግልን እና እናት አባቱን አኩርቶ ታገሪቱ ተተክቶ ሰይጣንን አባሮ መላክን አቅርቦ ለመኖር ያብቃልን። ታገሪቱ ይተካ። ያውላችሁ እንግዲህ ድር ቢያብር ዝሆን ያስር ይባላል። አባቶች የተረቱትን እናቶች የቀለቡትን አትርሱት። የአባት ተረት እናት ቀለብ አይረሳም። እናት የቀለበችው ይኸውላችሁ ቆመን እንሄዳለን፣ ጠንክረን እንበላለን፣ እንሰራለንና እናት የቀለበችውና አባት ተረት አይረሳም። ድር ቢያብር ዝሆን ያስር ያሉ አሁን ይህ ውሃው አምሯል። ሁሉ የተጋጠመ ነው። ግን ልጅ ወልዶ ስም ያጡ ጠላ ጠምቆ አዳያጡ ይባላል። ታረ ሰው አያምርም። የተባበራችሁትን ሁሉ በሰላም በደስታ ያሳድረን። የበላነውን ለስጋችን የጠጣነውን ለደማችን አስማምቶ ፈጣሪ አምላክ ያሳድረን። በሰላም ውለናል፣ በሰላም ያሳድረልን። ይህን ሰው ያቆይልህ፣ የሞተችውን ነፍስ ይማረልን። ጥሩ ሰው ነበረች፣ ያበላች ያጠጣች ነበረችና እንግዲህ መቼም ካርኒዋ ደርሶ ነውና ሄደች። ነፍስ ይማርልን፣ አይከለከል ያግባልን። በሰላም ውለና በሰላም ያሳድረን፣ ያሳድግልህ ብሏል ዘመኑ።
እሺ እንግዲህ ጊዜ እንዲኖረን ማለት ነው። ወደ ወላጆች እንለፍ። እንግዲህ ሙዚቃው እስከ 11 ስለሆነ ሽማግሌዎች ተባበሩና። አሜን። እግዚአብሔር ይስጥልን፣ ክብር ይስጥልን። እንግዲህ በእውነት ከዚህ በበለጠ እኔ የምናገረው አማርኛ ላይኖር ይችላል። በእውነት እስከ ግጥሙ ድረስ የእናቶቻችንም የአባቶቻችንም ታሪክ ተነግሯል። ምክንያቱ ግን እግዚአብሔር ይስጣችሁ የሚለው ቃል ሲነሳ ለሁላችን ደስ ይላል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ደስ ይላል። የሚመረቅ አንደኛ ልጁ አዳጊውም አሳዳጊውም ሁሉም ቤተሰብ ይመረቃል። ቀጥሎም ቦታው ይመረቃል። ቀጥሎም ቋሚው በሙሉ ሰው ይመረቃል። እንግዲህ ምርቃን ማለት ሲመረቅ በሙሉ የሚመረቀው ምርቃን ለህዝቡ ሆኖ ነው። ሁል ቀን ዘወትር የምንዘፍነው እግዚአብሔር ይህን አሳጣን፣ እንደዘፈና ያኑረን። እንግዲህ ዘፈናችሁ ብሎ እግዚአብሔር አይቆጥርብን ነው። በብዛት ያው ከምናየው ወይም ደግሞ የምንሰማው ብዙ ይሆናል። ደግሞ ምናልባት በመስማትም ባንፈራ ጥሩ ነው። የምንሰማው በርካታ የሆነ እየሆነ ምናልባት አብያየ በልጥ የደነግጣል የሚባል ነገር እስካለ ድረስ አንዳንድ ነገር በሚሆነው ሰዓት ፍርሃታችን ብዙ በዝቷል። እግዚአብሔር ያለው የሚበልጠውና ለዚህ ሰዓት ያደረሰ አምላክ እግዚአብሔር ይስጥልን። እግዚአብሔር ልመናችን ይቀበል፣ ጸሎታችን ይስማ። ተባረኩ። እናንተ ልጆች ናችሁ። ምናልባት በዚህ ሰዓት በዚህ ጊዜ ደግሶ መታየት አብልቶ መመስገን ቀላል ነገር አይደለም። እውነቴን ልንገራችሁ፣ አብልቶ ምን ነው የሚባል የነበረ በሀገራችን ቢያድጎ ለሀገሩ ይቆረቆራል፣ እንኳን መቀበል መስጠት ይቀራል ይላሉ አባቶቻችን። አሁን አባቶቻችን የሚቀኑ ለመስጠት ነው፣ ለመቀበል አይደለም። ስለዚህ ከትልቅ የተለመደው እስከ ትንሽ ድረስ ሆኖ ዛሬ ይህን ያህል ድግስ ተደግሶ ብሉልኝ ጠጡልኝ ሞልቷል ተብሎ በየአይነቱ ማቅረብ ማለት ቀላል ነገር አይደለም እና እግዚአብሔር ዳር ያደርስልን። አክላችሁ ድራችሁ እንደዚህ ሆናችሁ ለመታየት ያብቃልን። ይህን ሕፃን የተባረከ ያድርግልን። የእናት አባቱን ፈቃድ ፈጽሞ ለትልቅ ነገር ያደርስልን። እናንተም የአባቶቻችሁን የእናቶቻችሁን ፈለግ ተከትላችሁ ነው ማብላት መጠጣት የተከተላችሁና እግዚአብሔር ይባርካችሁ፣ ልጆቻችሁን ይባርክ። አክላችሁ ወልዳችሁ አሳድጋችሁ ለባር ሚጽዋ ለባት ሚጽዋ ያድርስልን። የተወለደውንም ይህንም ዛሬ ባር ሚጽዋ 13 ዓመት ያከበራችሁትን በሰዓቱ ጊዜውን ፈጽሞ ሰዓቱ ደርሶ እንደዚሁ እድሜውን አድርሶ ለመዳር ለመኮል ያብቃልን። እግዚአብሔር አሜን ያላችሁትን ሁላችሁን እግዚአብሔር አሜን ብሎ ያሰኝልን። ተመስገን። እሺ፣ እግዚአብሔር በሰላም ያላብላክ በሰላም ያሳድረን። የተመረቀው ምርቃን ባለው ሕዝበ እስራኤል በባለቤቶች በልጆች ያደርግልን እግዚአብሔር። በእውነቱ አሁን ይህ ሕፃን በጣም ጥሩ የእግዚአብሔርን ሕግ የኦሪትን ሕግ ነው የተቀበለና እንዲሁ ተምሮ ደግሞ እንደተባለው አባቶች እንደመረቁት ተምሮ ዋነኛው በጥበብ በትምህርት ለሀገሪቱ የሚረዳ ያደርግላችሁ። እንዲሁ ደግሞ የተራዳው ወገናችን ሴቶችም ወንዶችም እንዲህ አድርጋችሁ የተባበራችሁትን ደግሞ እግዚአብሔር ይጠብቃችሁ። እንዲሁ ደግሞ አባለም ያው ጥሩ ደግ ሰው ነህና ይህን ዓለም አሳይቷል። ሁልዚህ ዓለም እንድታይ ያድርግልን። የሞቱት እናታችንን ነፍሳቸውን ይማር። ያለውን ሕዝብ እግዚአብሔር ይጠብቅልን። በሰላም ያላብላክ በሰላም ያሳድረን። እሺ ወደ ወላጆች በሉ እግዚአብሔር ይስጥልን፣ እግዚአብሔር ይስጣችሁ። ሰላም ያለ ሰላም ያሳድረን። አገሪቱን ሰላም ገበያውን ጥጋብ ያደርግልን። የወጡትን ወታደሮች በሰላም ይመልስልን። ይህ ልጅ ደግሞ ባርሚጣውን የሆነለትን ደግሞ ቆይቶ አድጎ ጣባውን ጨርሶ ትምህርቱን አስተካክሎ ሰርጉን ለመብላት ያብቃን። እናት አባቱን ጠቃሚ ያድርግልን። ባያችሁ እንዲህ ያለ ዓለም የለም በየጊዜው። አሁን ደግሞ ይህ ጦር እናንትን ትንሽ እንደማቋረጥ ብሏልና ምንሰማውን ወሬ ደግሞ በሩቅ ያድርገው። እግዚአብሔር ይስጥልን። ሁላችሁ አያችሁ ያኑራችሁ። አንተ ሽማግሌም ደግሞ ሁላችሁም ደግሞ ለነሱ ጥላ ተለላለህና ያቆያችሁ። እናት አባቶችን አይቶ ይህ ልጅ ደርሶ ተድሮ ተኩሎ እናት አባቶች ለማየት ያብቃልን እላለሁ። አመሰግናለሁ። እሺ ወደ ወላጆች ጊዜ እንዲኖርና ይቅርታ ጋር ሽማግሌዎች መርቃችኋል።
በሉ እግዚአብሔር ይስጥልን፣ እግዚአብሔር ያሰነትልን። ተምሯል እንደዚህ እናት አባቱን ጠቃሚ ያድግልን፣ እናት አባቱን ይጥቀምልን። እግዚአብሔር እንዲጣባውን ጨርሶ ትልቅ ደረጃ ያደርስልን። ዛሬ የሰላም ወርቅ የሰላም ጊዜ ያድርግልን። መንግስተ መንግስት ያስማማልን። የወጣው ጦር ሰራዊት ለቤቱ ያበቃልን። እግዚአብሔር እንደዚህ ወይ ሰላም ወርቅ የሰላም ጊዜ ያድርግልን። ዝናብም አይጠላም። ዝናብ በወራቱ ዝናብ ጥሩ ነው፣ በወራቱ ፀሐይ ጥሩ ነውና ወርቋን እግዚአብሔር ይባርክልን። ዛችን አውሬ ያግባልን። የሰላም ምሽት ያድርግልን። መኳንንት ደግሞ ተራዳህን ዘበድን እንደዚያው ብድር ለመመለስ ያብቃል። ብድር ለመመለስ ያብቃል። ሴቱ እንጀራ ጋግሮ ሁሉን ይኸው ጎድቦ ያዳረ ሴቱ ነው ወንዱ ነው እና እዚያ ብድሩን ለመመለስ ያብቃል። እግዚአብሔር ይስጥልን፣ እድሜ ይስጥልን። እግዚአብሔር ባርካችሁ ልጆች። የተመረቀው ምራቂ በላችሁ ላይ ይደር። ፈጣሪ እግዚአብሔር ደግሞ ለሞተ ጽድቁ ላለ ነው ጤናችን ይስጠን። ተቦውኪው አንስታችሁ እስከ ስጋ መተራው እስከ ዛሬ ዕለት ድረስ ለረዳችሁ እነ ወገኖቻችን ፈጣሪ እግዚአብሔር ይርዳችሁ። እግዚአብሔር ይስጥልን። አመሰግናለሁ። በሩቶ ዳራባ በቆም በስጋውም የረዳችሁ በማሳለፉም አመሰግናለሁ። ብድር ለመመለስ ያብቃኝ። አሜን። እስኪ አንዴ ሞቅ ያለ ጭብጨባ ለአቶ መኳንን። በመጀመሪያ ለዳዊት እግዚአብሔር አምላክ ልጅ ያሳድግልኝ። አሜን። በእመት የመጀመሪያ ልጅ ማለት ምን ልበላችሁ ታውቁታላችሁና እና ልጅን ያሳድግልኝ ፈጣሪ አምላክ እና በቦሆም በእንጀራ የተባበራችሁ ውድ ጎረቤቶች ሁላችሁም ጠቅላላ ባለ መልኩ ከልብ ነው ማመሰግን። ሰላም ምሽት ይሁንልን። እናመሰግናለን። እስኪ ሞቅ ያለ ጭብጨባ ላይ ዘራገን በሉ እንግዲህ ምራቄው የተማሩትን አባቶቻችንም ትላልቆች ወላጆቻችሁም መርቀዋችኋል። የተመረቃችሁ ከላይ ያላችሁን ይሁን፣ የተባረከ ልጅ ይሁን። እንግዲህ አሁን ደግሞ እኔ ስራዬ ለነገ ቅራታታ መካቢ ካለው ከማዶናችን ከ12 ሰዓት ጀምሮ ማዶኑ ክፍት ነው። እንግዳ እንቀበላለን። ኑና ስንጫወት እንድንውል ብለዋችኋል። ማዛልቶ መኪ ያሳድግልን። እሺ፣ ለመራቂዎች በጣም ነው የምናመሰግነው። መራቂ ያሳጣን። እንግዲህ ያው ወደ ዘፈኑ ነው ምናልፍ። አሁን ቤተሰቦች ሄዳችሁ ተዘጋጁ። እናመሰግናለን። እንቀበላቸው እስኪ
ወደ ሻምፓኒያው ቀረብ። ሶስታችሁ ቀረብ። ቀረብ። አይዟችሁ እስኪ ሞራል እስኪ ጀምራ። አሁ ገና ነው ገና አሁ ገና ነው ገና አሁ አራው መሮቤ አሁ ቆብየና ሀራ አሁ እንኳንስ ለራሱ ወዲያ አሁ ለሌላም ናኮራ ወዲያ አሁ ወልደ ያመቻይ ላይ ቀዳ ባንዳ ሞላ ሞላ እስኪ አሁ ዶሮ ገበር ወዲያ አሁ መስተንግዶ መቹ እንዲህ የሞራል አሁ ሰው ሁሉም ፍቅር አሁ ገና ነው ገና አሁ ገና ነው ገና ወዲያ ራያ ራያ ሆበል ራያ ሆበል እንጂ ሆበል ራያ ይዝናናል እንጂ ያለው ሰቀቀን ይተባበራል አንዱ ባጣቀን የራያው ኩሩ ሐሞተ ቅጥ ይተማመናል በጀግንነቱ ያከብራል እንጂ ምንም አይፈራ የራያ አንበሳ በከንቱ አይኮራ። ወደዚህ ትንሽ ቀረብ ቀረብ። ለሻምፓኒያው ትንሽ ቀረብ ቀረብ። ወደዚህ አይዟችሁ ቀረብ ቀረብ። አይጨካከን እንኳን ወገኑ የእሱን አምሳያ ጸጥ ያስከብራል ጀግናው ራያ ሆበል እንጂ ሆበል ራያ ሆበል እንጂ ሆበል ራያ የሻምፓኒያ ልኩላ አለ እስኪ ከፍ ወደ ላይ ተው ሀበን ቦናስ የፓውል ሻላል ኻይም ዘየው ፌ ፓውል ሽናደ ኻይም ያልተሰማችሁ ፓውል ሽሊሽ ባክሮ ላለ ኻይም አሁን ወራሙን ማዛቶ ወደ ወጓቄ እንቀራበሉ። ሶስታችሁ ወጓይቱን እንቁራሳት እስኪ እናንተ ደግሞ ልታጨብጨባ እሺ እንግዲህ የተከበራችሁ እንግዶቻችን ወደ ስጦታ ነው የምናልፍ። መጀመሪያ ከወላጆች ከዛ ወዲያ ወንድም ሜታ ወላጆች ሆናችሁ እንቀጥላለን። መጀመሪያ ከወላጅ ስጦታ የገዛችሁ ቶሎ ቶሎ ብላችሁ እንግዲህ ጊዜ ስለሌለን ባለችን ጊዜ እንድንጫወት ተካ ተካ ነው ማለት ነው። እሺ እንግዲህ እንደምታዩት ወላጆች ማለት ነው። እኔ መሰለ አይፎን ሽባ የስሬ ነው ትናንትና ነው የወጣ ሲሞቃለ ጭብጨባ ወላጆች
ሞቅ ያለ ጭብጨባ። እዚህ ደግሞ እንደምታዩት ልጁ ስልክ ብቻ ያስፈልገው ልጁ ወርቅ ስለሆነ ይሄ መሰለ ወርቅ ደግሞ ያስተልለታ ተብራጫ ወርቅ ስጦታ የምትሰጡ እኔን እያያችሁ ቀረብ ቀረብ እያላችሁ ንገሩኝ። እሺ ሰልተኑ ጊዜ እንዳናባክን። እዚህ ደግሞ እንደምታዩት አጎቱ ነው። ሰውነት ነው አርጋገ አቶ ሰውነት የእጅ ማክሸው ነው። ይሄን ገዝቶለታል። ሲሞቅ ያለ ጀበና ላጎቱ እና በሰቀጣ ሞቅ ያለ ጀበና እዚህ ደግሞ አክስቱ ናት ወይዘሮ አምሳ ይህን ሰዓት ገዝታለታለች። እዚህ ሞቅ ያለ ጭብጨባ ሞቅ ያለ ጭብጨባ ለአክስቱ እናመሰግናለን። አቶ ግርማ ረብ ደግሞ እንደምታዩት እኔ መሰለ ዛብ ሰዓት ስለማንም የለውም። እዚህ ሞቅ ያለ ጭብጨባ እናመሰግናለን እናመሰግናለን። ሶጣታ የሚል ሰው አንድ ፍሽታ አድርጋችሁ ይዛችሁ ነው ወደ ተቀረበላችሁ። አቤት ልጁም አንድየው ሰዓቱ በየአይነቱ ነው መጣ። ይህ ወርቅ ያለ አቶ አበባው ይህን የመሰለ ሰዓት ገዝቶለታል። ሞቅ ያለ ጭብጨባ ቤተሰብ እናመሰግናለን። ሞቅ ያለ ጭብጨባ እሚቶች ደግሞ እንደምታዩት እሚቶች ደግሞ እዚህ ወርቅ ገዝተውለታል። እስቲ ሞቅ ያለ ጭብጨባ ለእሚቶች እናመሰግናለን። እንደምታዩት እንግዲህ ስጦታው ሁሉም መግለጽ ስለማልችል አቶ ፈለቀ ደግሞ ሰዓት ነው ገዝቶለታል። ሞቅ ያለ ጭብጨባ ለቤተሰብ እናመሰግናለን። እዚህ ደግሞ አጎቱ አቶ ጥላሁን እስተገጠመ ልብስ ነው ገዝቶለት ያለ ሞቅ ያለ ጭብጨባ እናመሰግናለን። እልልታ አቶ ነጋ ደግሞ አጎቱ ይህን የመሰለ ሰዓቱ ይስ ቅድም ወርቅ ነበር፣ አሁን ደግሞ በብሩ አቶ ነጋ ሞቅ ያለ ጭብጨባ እናመሰግናለን።
ከይቅርታ ጋር አንዴ ማለት ነው 40 ደቂቃ ነው የቀረ። መብራቱ ደግሞ እንደምታውቁት ለራሱ ነው የሚጠፋ። እንግዲህ እስከ 11 ሰዓት በጠርጠር ታረጉት ደስ ይላል። 40 ደቂቃ ነው የቀረ። አቶ መናኸም ደግሞ እንደምታዩት ኦዝኒዮት ነው አልሁቲ ነው እና ሲወቃረች ጀባ ለዝርግሮ እና በተግላለን ወይዘሮ ስፍራሽ ደግሞ አክስቱ ናትኝ። ልብስ ውስጥ ተገጠመ ነው ያለ እዚህ ጊዜ ስለለ እንደምታዩት እና ሞቅ ያለ ጭብጨባ ለስከተረዳች እናመሰግናለን። አቶ እርቂውን ደግሞ ለስጦታው ሁላ መያዣ ነው ቲክ ገዝቶለታል። ሞቅ ያለ ጭብጨባ ለአቶ ጥላሁን እናመሰግናለን። ወይዘሮ የሻረክ ደግሞ ለስጦታ መግዣ 300 ብር ተሰጣለች። እስቲ ሞቅ ያለ ጭብጨባ እናመሰግናለን። እዚህ ደግሞ እንደምታዩት ወይዘሮ ማመይ እንደምታዩት የህንፃ ሚድ ገዝታለታለች። ሞቅ ያለ ጭብጨባ እናመሰግናለን ቤተሰብ። አቤት ዛሬማ ስጦታ ሁላ ማልቅ። ወይዘሮ ባንቺ ደግሞ ሰዓት ገዝታለታለች። እስቲ ሞቅ ያለ ጭብጨባ ለባንቺ እናመሰግናለን። እሚተው ደግሞ አለማስረስ 1000 ብር ሰጥቻለሁ ብሏል። እስቲ ሞቅ ያለ ጭብጨባ ለሚተው እናመሰግናለን። 1000 እንዴ አክስቱ ደግሞ ወይዘሮ ስራነ ወርቅ ይህን 300 ብር ሰጣለች። እስቲ ሞቅ ያለ ጭብጨባ ለአክስቱ እናመሰግናለን። ዘው ጨረስነን አይደል? ጨረስነን። እሺ እና ስጦታ ጨርሰናል። ስጦታ ጨርሰናል። እሺ እንግዲህ አፍታ ስላለ ወላጆች ወደዚህ አምጡልኝ። አቶ መኳንት፣ ወይዘሮ አገርነሽ፣ ዳዊት ነው ወደዚህ አፍታ አለና እንደ አንዴ ለሽልማት ጊዜ አለ። ለሽልማት ጊዜ አለ። አፍታ ስላለ አንዴ ቦታውን ገለጥ ገለጥ አድርጉልኝ በበቃሻ። افشار يتكلم بو بمكاشا بو ከይቅርታ ጋር ከዚህ ከመግቢያ ያሉ ደጋግሜ ነው የምናገር። እስኪ መግቢያውን አንዴ ከፈት አድርጉት። ሙኻኔም ቦኒካ ቤልታ ጽቤት አራክዳን በካሻ ሸላኑ ቦኒካ ቤሎታ ሰፈር
ዘዮፊ ሀበሬም ተወዳራ ባለጽ ቤት አራክዳን እስኪ አንድ ሞቅ ያለ ጭብጨባ ይጋባቸዋል። ተወዳራ ሀበሬም ይቀጥላል። Let me
ቤት ጎዛት ይጣበው ወደ ማለት ወጣ አጥታ ወጣ አለ ሶፋራ ወደ ማለት Oh
አሜን ወደ ላይ ጎበዝ እንዲያው ጊዜ እየሄደ ነው እንግዲህ ያው ወደ መጨረሻው እየቀረበ ነው እንግዲህ ሰፈር ወደ ማለት ሰፈር
ነው እንዲያው እያበረውን አልሰማ ነው መስኪን ለአንድ ደቂቃ እስኪ ለሁለት ደቂቃ ያለ አቤት ጎበዝ፣ እንዲያው ጊዜ የለው ነው እንጂ ዘፈኑ ይቀጥል ነበር። እንግዲህ እየጨረሰ ስለሆነ ሰላም ሰላም እያለ እንግዲህ ያው እንግዲህ ክቡራን እንግዶቻችን እንግዲህ ሰዓቱ እስከ 11 ሰዓት ነው። ኦዝኒዮት የጠፋው ካለ ከኔ ያለ ብሉቱዝ ኦዝኒዮት
ጠቆር ያለ ከረን ያለው ወስዶ የተጠፈው ከረን ያለ። እሺ እንግዲህ እኛም እንግዲህ ለዳዊት እንመኝለት ደግሞ ይደግ ትምህርቱን ጨርሶ ጻፍ ያገልግል። በደስታ አገናኘነ። ደህና ደሩ።